ስትጸልዩ እንደ ግብዞች አሁን እኮ አርጎ የሚፈርደው ሰው የመድኃኒዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ስላሴ የተመሰገኑ ይሁን እንደ ባይታዊ ማለት ነው። መመጻደቅ የሌለህን ጽድቅ ማለት ነው። ውስጥ እኮ ሌባ ነው ታውቀዋለህ። ምን ያመጻድቃል? ሳምንት ውዳሴ ማርያም ደገምኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንደው እኮ ካህናቱ ዲያቆናቱ መነኮሳቱ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ እንደው እኮ አይደረስ እኮ ነው እንደው ማምላክ ነው። ምን እንደ ይሄንን ምጽድቅ ነው ማቆም ያለብህ። ይሄንን ምጽድቅ ቅድመ አውፅ ሰርዌ እማይንከ አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም፣ ከፓትርያርኩን ያልሻልም፣ ከዚህ ዘመን መነኩሴን ያልሻልም፣ ከቄሱን ያልሻልም፣ ከዲያቆንን በምንድን ነው የምትሻሉት እናንተ? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆንክ። እንደዚህ እኮ ነው አላችሁ። ከፋችሁ። እኔ ቢከፋችሁ የሚጨነቀኝ ነፍሳችሁ አይከፋት እንጂ ነፍሳችሁ እንድትድን ነው እኔ የምፈልገው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራችሁ። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይሄን ነው እንደ ግብዞች አትሆኑ።